streets of London, but in the end it's going to be a second consecutive London Marathon victory for Tigist Assefa of Ethiopia, the third fastest woman sprinted away from a world-class field. It's Sawe versus the clock. He's going to do it. We are going to see a legal sub 2 ኃይሌ ገብረስላሴ 2011 ላይ እንዲህ ተብሎ ተጠየቀ። የሰው ልጅ ከሁለት ሰዓት በታች ማራቶንን መቼ የሚገባ ይመስልሃል ተባለ። 25 ዓመታት ሊፈጅበት ይችላል ሲል ጀግናው ኃይሌ ገብረስላሴ መለሰ። አሁን 2026 ነው። የኃይሌ ትንበያ ገና 10 ዓመት ይቀረዋል። ነገር ግን አሁን የሰው ልጅ ከሁለት ሰዓት በታች የማራቶን ውድድርን መጨረስ ችሏል። በሰው ልጅ ታሪክ ሊሆን አይችልም የተባለ እጅግ አስደናቂ ክስተት ዘንድሮ በለንደን ማራቶን ተፈጽሟል። ኢትዮጵያውያኑ አትሌቶች ለመላው ዓለም የማይቻለውን ነገር አድርገው ማሳየት ችለዋል። ዮሚፍ ቀጀልቻና ትዕግስት አሰፋ የዓለም ክብረ ወሰኖችን ሰባብረዋል። ኬንያዊው ሴባስቲያን ሳዌ የሰው ልጅ አይደርስበትም ተብሎ የታሰበውን አጥር ደረማምሶታል። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች የ2026 የለንደን ማራቶን በብዙዎች ዘንድ እጅግ አስገራሚና አስደናቂ በታሪክም ታይቶ የማይታወቅ ወደፊትም ሊታይ የማይችል አስገራሚ ክስተትን አስመልክቶን አልፏል። ኬንያውያንና ኢትዮጵያውያን አትሌቶች ዓለምን ጉድ ማስባል ችለዋል። ይህንኑ የ2026ቱን የለንደን ማራቶን ወደ እናንተ እናደርሳለን። ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። በዘንድሮው የ2026ቱ የለንደን ማራቶን ሁለት የምስራቅ አፍሪካ ሯጮች አንደኛው ከኬንያ ሌላኛው ደግሞ ከሀገራችን ኢትዮጵያ በሰው ልጅ ታሪክ አይቻልም አይደፈርም የተባለውን ነገር አድርገው አሳዩን። ኢትዮጵያዊው ዮሚፍ ቀጀልቻና ኬንያዊው ሴባስቲያን ሳዌ በለንደን ማራቶን ውድድር ታሪክ ከሁለት ሰዓት በታች ማራቶንን በይፋዊ ውድድር በመግባት የመጀመሪያዎቹ ታሪክ ሰሪ ሰዎች መሆን ችለዋል። ኬንያዊው አትሌት 1 ሰዓት ከ59 ከ30፣ ኢትዮጵያዊው 1 ሰዓት ከ59 ከ41 በመግባት የቀድሞውን የዓለም ክብረ ወሰን ድምጥማጡን ሲያጠፉት ደግሞ በሰው ልጆች ታሪክ አይቻልም የተባለውን ነገር አሳክተውታል። እንደ አውሮፓውያኑ አቆጣጠር በ2023 በሟቹ ኬንያዊው አትሌት ኬልቪን ኪፕቱም ተይዞ የነበረው የዓለም የወንዶች የማራቶን ክብረ ወሰን 2 ሰዓት 00:35 ዛሬ በለንደን ማራቶን በ3 አትሌቶች ተሰብሯል። ከአንደኛ እስከ 3ኛ የወጡት ሯጮች በሙሉ ይህንን ክብረ ወሰን መስበር ችለዋል። እርግጥ ነው በኦስትሪያ ቪየና በ2019 በአውሮፓውያኑ አቆጣጠር ኤሊዩድ ኪፕቾጌ 1 ሰዓት ከ59 ከ40 የማራቶን ውድድርን መግባት መቻሉን እናስታውሳለን። ነገር ግን የዚያን ጊዜ ውድድር አልነበረም የተደረገው። ይልቁኑ ኬንያዊው አትሌት ኤሊዩድ ኪፕቾጌ ከሁለት ሰዓት በታች ማራቶንን እንዲሮጥ በማሰብ በተለያየ አይነት መንገድ አሯሯጮችን በየውድድሩ በማሰማራት ይህንን ሰዓት እያቆራረጠ እንዲገባ ለማድረግ የታቀደ ይፋዊ ያልሆነ ወይንም አን ኦፊሻል ውድድር ነበረ። ያ ውድድር በልዩ ሁኔታ የተዘጋጀ በመሆኑ ለዓለም ክብረ ወሰንነትም አልታጨም አልተያዘም። ነገር ግን በለንደን ማራቶን የሮጡት ሴባስቲያን ሳዌና ዮሚፍ ቀጀልቻ ግማሹን ማራቶን 1 ሰዓት ከ00:29 በማለፍ ገና በጠዋቱ ለሪከርድ እየሮጡ እንደሆኑ አስመሰከሩ። ሁለተኛውን አጋማሽ ፍጥነታቸውን በመጨመር ኤሊዩድ ኪፕቾጌ ከገባበት 1 ሰዓት ከ59 ከ40 በታች በመግባት ዓለምን ጉዳስ ብለዋል። ሴባስቲያን ሳዌና ዮሚፍ ቀጀልቻ እጅግ ወሳኝ የተባለውን የማራቶኑን እንቅስቃሴ ያደረጉት የመጨረሻውን 10 ኪሎ ሜትር ነበረ። የመጀመሪያ ማራቶኑን የሮጠው ዮሚፍ ቀጀልቻ የእርሱን ፍጥነት ተከትሎ እስከ መጨረሻው ድረስ መግባት ችሏል። በሚገርም ሁኔታ ዮሚፍ ቀጀልቻ በመጀመሪያ የማራቶን ተሳትፎ በውድድር ታሪክ ከ2 ሰዓት በታች የገባ ሁለተኛው ሰው ሲሆን ደግሞ ከ2 ሰዓት በላይ ማራቶንን ያልሮጠ ብቸኛው የዓለማችን ሰው ሆኗል። የ21 ኪሎ ሜትር የዓለም ክብረ ወሰን ባለቤቱ ጃኮብ ኪፕሊሞም ቢሆን የኪፕቱምን ክብረ ወሰን ሰብሮታል። ሶስተኛ ሆኖ
ሲያጠናቅቅ የገባው 2 ሰዓት ከ00 ከ28 ነበረ። እውነት ይህንን ማለምን ይችላል? የዓለም ክብረ ወሰን በ3 ሰዎች ተሰበረ ቢባል ማንስ እውነት ነው ሊል ይችላል? ሴባስቲያን ሳዌ ከውድድሩ በኋላ ሲናገር እንዲህ አለ። በጣም ደስ ብሎኛል። ይህ በእኔ ታሪክ የማይረሳ ቀን ነው። ውድድሩን በጥሩ ሁኔታ ነበር የጀመርነው። ወደ መጨረሻው ስንቃረብ ብርታት ይሰማኝ ነበረ። በመጨረሻም የገባውበትን ሰዓት ስመለከት በጣም ተደሰትኩኝ አለ። ደግሞ ዮሚፍ ቀጀልቻ እንደዚህ አለ። ይህንን ውድድር የመጀመሪያ ማራቶን ቢሆንም በምቾት ነበር የሮጥኩት። ብዙም ህመም አልተሰማኝም። የሚረብሽ ነገር አልነበረም። ከ40ኛው ኪሎ ሜትር በኋላ ግን ነገሮች በጥቂቱም ቢሆን ከብደውኝ ነበር ሲል አስተያየቱን ሰጠ። ከውድድሩ በፊት የብዙዎች ትኩረት የነበረው ሴባስቲያን ሳዌ ባለፈው ዓመት የሮጠበትን የ2 ሰዓት 2 ደቂቃ 27 ሰከንድ ሰዓትን የኬልቪን ኪፕቱም የኮርሱን ክብረ ወሰን 2 ሰዓት ከ01 ከ25ን የማሻሻል ዓላማ ነበረው። ሳዌ በዚህ ሳምንት ለቢቢሲ ስፖርት ሲናገር የኬልቪን ኪፕቱምን የዓለም ክብረ ወሰን መስበር የጊዜ ጉዳይ ብቻ ነው ብሎ ነበረ። ከ2 ሰዓት በታች ስለመግባትም ተጠይቆ አንድ ቀን እኔ ይህንን አሳካለሁ ብዬ ተስፋ አደርጋለሁ ሲልም ተናግሮ ነበረ። ከውድድሩ በፊት የሳዌ ዝግጅት ጥንቃቄ የተሞላበት ነበረ። በታህሳስና ጥር ወራት በእግሩ ላይ በደረሰ የአጥንት መሰንጠቅ ወይንም ስትረስ ፍራክቸር እና በጀርባ ጉዳት ምክንያት ልምምድ አቋርጦ ነበረ። ወደ ሙሉ ልምምድ የተመለሰው በየካቲት ወር ላይ ነበረ። በአንድ ሳምንት ውስጥ እስከ 241 ኪሎ ሜትር ወይንም 150 ማይል በመሮጥ ብቃቱን ከፍ ሲያደርግ ቆይቷል። ባለፈው መስከረም ወር ላይ በበርሊን ማራቶን የዓለም ክብረ ወሰንን ለመስበር ሙከራ ቢያደርግም በአየሩ ሙቀት ምክንያት ሳይሳካለት ቀርቷል። ነገር ግን በለንደን በነበረው ምቹ የአየር ሁኔታ በአንድ ወቅት የማይቻል ተብሎ ይታሰብ የነበረውን ታሪካዊ ውጤት አስመዝግቧል። የቀድሞ የዓለም ሻምፒዮን ስቲቭ ክራም ሲናገር በስፖርት ታሪክ ሲሰራ ለማየት የምትመኙት ነገር ዛሬ ተሳክቷል። ይህ ትልቅ ዕድልና አስገራሚ ክስተት ነው ሲል አስተያየቱን ሰጥቷል። ሳዌ የመጀመሪያውን ግማሽ 60 ደቂቃ ከ29 ሰከንድ ነበር የፈጀበት። ሁለተኛውን ደግሞ 59 ደቂቃ ከ01 ሰከንድ ብቻ ሮጠ። የሳዌ የግል ምርጥ የ21 ኪሎ ሜትር ውድድር ወይንም የግማሽ ማራቶን ሰዓት 58 ደቂቃ ከ05 ሰከንድ ነበረ። ከ30ኛው እስከ 35ኛው ኪሎ ሜትር ያለውን ርቀት 13 ደቂቃ ከ54 ብቻ ሴባስቲያን ሳዌና ዮሚፍ ቀጀልቻ ከነፉበት። ከ35ኛው እስከ 45ኛው ኪሎ ሜትር ያለውን ደግሞ 13 ደቂቃ ከ42 ሰከንድ ብቻ ነበር የፈጀባቸው። ይህ ማለት በአማካይ አንዱን ኪሎ ሜትር ለመጨረስ 2 ደቂቃ ከ45 ሰከንድ ብቻ ነበረ እነዚህ ሁለት አትሌቶች ሲሮጡ የነበሩት። የቀድሞው የዓለም ክብረ ወሰን ባለቤት ፓውላ ራድክሊፍ እንዲህ ስትል ተናገረች። ይህ በዓለም ዙሪያ የሚሰማ ትልቅ ዜና ነው። የማራቶን መለኪያ ዛሬ ተቀይሯል ስትል አስተያየቷን ሰጠች። የብሪታንያው የ6 ጊዜ የኦሎምፒክ ሻምፒዮን ሞ ፋራ አንድ ሰው ከ2 ሰዓት በታች ሲገባ ለማየት ብዙ ጠብቀናል። ዛሬ ያንን አስገራሚ ታሪክ ተመልክተናል የሚል ሐሳቡን አጋራ። ይህንን ለማድረግ የቻሉት ሁለቱ ሯጮች አንድ ሚስጥር ነበራቸው። ያደረጉት ጫማ አዲሱ አዲዳስ ፕሮ ኢቮ 3 በለንደን የታየውን 3 የዓለም ክብረ ወሰኖች ሲሰባበር ምክንያቱ እርሱ ነበረ። አዲሱ $500 ዋጋ ያለው አዲዳስ አዲዜሮ አዲዮስ ፕሮ ኢቮ 3 በለንደን ማራቶን ለመጀመሪያ ጊዜ ለውድድር የቀረበ ነው። ታሪካዊ ሰዓትም ሲመዘገብ የወንዶችና የሴቶች የዓለም ክብረ ወሰን ሲሰባበር ደግሞ ከ2 ሰዓት በታች 2 አትሌቶች ሲገቡ ሁለቱም ያደረጉት ጫማ ይህንኑ ነበረ። ይህ ጫማ በሴባስቲያን ሳዌ እግር ላይ ነበር፣ በዮሚፍ ቀጀልቻም ጭምር። ትዕግስት አሰፋም የሴቶች ብቻ የዓለም ክብረ ወሰንን ስታሻሽል በዚያው በለንደን ማራቶን ተጫምታዋለች። በአንድ ጠዋት 3 የዓለም ክብረ ወሰኖች በአንድ ላይ ሲደቁ ይህ ጫማ ምክንያት ነበረ። ሁለቱ አሸናፊዎች ሳዌና ትዕግስት የዓለም ክብረ ወሰናቸውን ጫማቸው ላይ ጽፈው ፎቶም ተነስተውበታል። ይህ ጫማ የሚገርሙ
ሚስጥሮች አሉት። አንደኛው 100 ግራም እንኳን የማይሞላ መሆኑ ነው። ጫማው 97 ግራም ብቻ ይመዝናል። ይህም ከአንድ ቸኮሌት ባር ያነሰ ክብደት እንደማለት ነው። ካለፈው ሞዴል ፕሮ ኢቮ 2 በ30 በመቶ የቀለለ ነው። አዲዳስ ይህንን ጫማ የሰራው ከ100 በታች በሆነ ግራም ውስጥ ዓለም አቀፍ የብቃት መለኪያ ጫማን ለመስራት በማሰብ ነበረ። ከዚህ ጫማ በፊት ከነበረው ሞዴል ጫማው 1.6 በመቶ የኢነርጂ ሪተርን አለው። ቁመቱ ተረከዙ 39 ሚሜ ነው። የፊቱ ደግሞ 36 ሚሜ ይረዝማል። 3 ሚሜ ድረስ ዝቅ ይላል። $500 ይሸጣል። 97 ግራም ይመዝናል። በጫማ ውስጥ ጥቅም ላይ የዋለው ላይት ስትራይክ ፕሮ ኢቮ የተባለው ስፖንጅ ወይንም ፎም ካለፈው በ50 በመቶ የቀለለ ነው። ትልቁ የንድፍ ለውጥ ኢነርጂ ሪም የተባለው የካርቦን ፋይበር ክፈፍ ነው። ይህ ክፈፍ ከስፖንጁ ስር ከመሆን ይልቅ በስፖንጁ የውጭ ጠርዝ ዙሪያ የሚገኝ ሲሆን ይህም ሯጩ ወደፊት እንዲገፈተርና የጫማውን ጠርዝ እንዲጠቀም ያደርገዋል። ጫማውን የሞከረው ማርክ ድሬጅ ሲገልጸው እንዲህ ያለ ጫማ እንዴት እንዲህ ሊቀል እንደሚችል መገመት ይከብዳል። እስካሁን ከሮጥኩባቸው ጫማዎች ሁሉ በጣም ለስላሳው እንደ ማርሽሜሎ ያለው ነው ብሎታል። ጫማው በተለይ ለፈጣንና በእግር የፊት ክፍል ወይንም ፎርፉት ለሚሮጡ አትሌቶች ተብሎ የተሰራ ነው። ጫማውን አጥልቀው ለሚሮጡ አትሌቶች ትልቅ የመገፍተር አቅምን ይሰጣል። በጎን በኩል ግን ያን ያህል ረጋ ያለ ወይንም ስቴብል አይደለም በማለት ትንተናውን ይናገራል። የአዲዳስ የፕሮ ኢቮ ጫማ ላይኖች ባለፉት ዓመታት የበላይነቱን ይዘዋል። በ2025 ብቻ ይህ ጫማ ቀዳሚ ሞዴሎች ፕሮ ኢቮ 1 እና 2 6 ዋና ዋና የማራቶን ውድድሮችን ወርልድ ሜጀር ማራቶኖችን አሸንፈዋል። ትዕግስት አሰፋም ባለፈው ዓመት በለንደን ክብረ ወሰን ስትሰብር ያጠለቀችው ይህንኑ ጫማ ነበረ። በዛሬውም ውድድር የዓለም ክብረ ወሰንን ስታሻሽል ያጠለቀችው ይኸው ጫማ ነበረ። ጫማው ለገበያ ኤፕሪል 25 የተወሰኑ ሽያጮች ተደርገውበታል። ነገር ግን በፈረንጆቹ ኦውተመን ወቅት በስፋት ሊቸበቸብ ቀጠሮ ተይዞለታል። አስተዋጽኦ ካደረጉ ምክንያቶች መካከል አንደኛው ጫማው ቢሆንም ነገር ግን በውድድር ላይ ደግሞ አትሌቶቹ ይጠቀሙ የነበረው የኢነርጂ ድሪንክ ወይንም ደግሞ ኃይል ሰጪ መጠጦች ትልቅ ትርጉም እንዳላቸው ተነስተዋል። ስለ ሳዌ አመጋገብ ይፋ በሆኑ ትንታኔዎች ላይ ሆዱን በየሰዓቱ ከ90 እስከ 120 ግራም ካርቦሃይድሬት እንዲቀበል አዘጋጅቶት ነበረ። በውድድሩ ወቅት በአማካይ በሰዓት 115 ግራም ካርቦሃይድሬት ይወስድ ነበረ። ቁርስ ላይ 2 ቁራጭ ዳቦ፣ ሻይ በማር ብቻ ነበር የተጠቀመው። ዮሚፍ ቀጀልቻ ግን በአምስቱ ቀዳሚዎቹ ውስጥ ከተካተቱ አትሌቶች መካከል እንዲህ ያለውን የአመጋገብ ስትራቴጂ ያልተከተለው ብቸኛ አትሌት ነው። ደግሞ ለውጤቱ ታማኝነት ሲባል በ2 ወራት ውስጥ 25 ጊዜ የደምና የሽንት ምርመራ ሴባስቲያን ሳዌ ተደርጎለታል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የአትሌቲክስ ኢንተግሪቲ ዩኒትም $50,000 ገደማ በመቀበል የሳዌን ጤንነትና ተአማኝ የሆነ አሯሯጥ ይፋ ለማድረግ በከፍተኛ ሁኔታ ምርመራ ሲያደርጉለት ነበረ። የማራቶን ስፕሊታቸውን ተመልክተናል። በርካቶች አፋችንን በእጃችን ይዘናል። 5 ኪሎ ሜትሩን የጨረሱት በ14 ደቂቃ ከ14 ሰከንድ ነበረ። 10ኛው ኪሎ ሜትር ላይ 28 ደቂቃ ከ35 ፈጀባቸው። ይህም ማለት ከ5ኛው እስከ 10ኛው ኪሎ ሜትር 14 ደቂቃ ከ21 ሰከንድ ነው የፈጀባቸው። ከ10ኛው እስከ 15ኛው 14 ደቂቃ ከ35 ሰከንድ ፈጀባቸው። 20 ኪሎ ሜትሩ ላይ ለመድረስ 57 ደቂቃ ከ21 ሰከንድ ነበር የፈጀባቸው። ግማሹን ማራቶን 1 ሰዓት 00:29። 25ኛው ኪሎ ሜትር ላይ እነዚህ አትሌቶች 1 ሰዓት ከ11:41 ሮጠዋል። 30ኛው ኪሎ ሜትር ላይ 1 ሰዓት
ከ26 ከ03 ፈጀባቸው። የዚህኔ የ5 ኪሎ ሜትሩ ስፕሊት 14 ደቂቃ ከ22 ነበረ። ከ30ኛው እስከ 35ኛው ኪሎ ሜትር ስፕሊታቸው ብዙዎችን አስደነቀ። 13 ደቂቃ ከ54 ሰከንድ ብቻ ፈጀባቸው። ከ35ኛው እስከ 40ኛው ደግሞ 13 ደቂቃ ከ42 ሰከንድ ስፕሊት ነበረ። 40ኛውን ኪሎ ሜትር ሲያገባድዱ 1 ሰዓት ከ53 ከ39 ነበር የፈጀባቸው። መጨረሻም ሴባስቲያን ሳዌ 1 ሰዓት ከ59 ከ30 በመግባት ማሸነፍ ቻለ። ሴባስቲያን ሳዌ የውድድሩን ሁለተኛ አጋማሽ በ88 ሰከንዶች ፈጥኖ ነበር ያጠናቀቀው። ከመጨረሻው 5 ኪሎ ሜትር በፊት ፍጥነቱን በመጨመር በ1 ኪሎ ሜትር 2 ደቂቃ ከ53 ሰከንድ ገደማም ሲሮጥ ነበረ። ኢትዮጵያዊው ዮሚፍ ቀጀልቻ ለመጀመሪያ ጊዜ በማራቶን ተሳትፎ 1 ሰዓት ከ59 ከ41 በመግባት ድንቅ ታሪክ ሰርቷል። ይህ ሰዓት በማንኛውም ሌላ ቀን የዓለም ክብረ ወሰን ሆኖ ሊመዘገብ ይችል ነበረ። ለዛሬ ግን ሁለተኛነት ብቻ ነበር የሆነለት። ዮሚፍ እንደ አውሮፓውያኑ አቆጣጠር 2023 ኬልቪን ኪፕቱም በቺካጎ ያስመዘገበውን የ2 ሰዓት ከ00 ከ35 ሰከንድ በከፍተኛ ልዩነት ነበር የሰበረው፣ ወደ 1 ደቂቃ ገደማ። በአንድ ውድድር 2 አትሌቶች ከ2 ሰዓት በታች በመግባትም የመጀመሪያውን ታሪክ መስራት ችለዋል። ዮሚፍ ቀጀልቻ በታሪኩ ለኢትዮጵያ አዲስ ክብረ ወሰንም በማራቶን አስመዝግቧል። የሚገርመው ናሽናል ክብረ ወሰን በመሰባበር ነገር ግን ውድድሮችን ሳያሸንፍ ሲቀር ይህ የመጀመሪያው አይደለም። ለምሳሌ በ3000 ሜትር 2023 ላይ ብሔራዊ ክብረ ወሰኑን 7 ደቂቃ ከ23 ከ64 ገብቶ ሰብሮ ነበር፣ ግን ውድድሩን አላሸነፈም። በግማሽ ማራቶን ቫሌንሲያ ላይ 58 ከ32 እና 57 ከ41 ገብቷል። በ5000 ሜትር ኦስሎ ላይ እንደዚሁ በ2024 ተመሳሳዩን ታሪክ ሰርቷል። በ10000 ሜትር የዓለም ሻምፒዮና በ2019 እና በ2025 የብር ሜዳሊያ የወሰደው ይህ አትሌት የታሪክ ተመራማሪዎች ምናልባትም ሚስተር ሲልቨር የሚለውን ስም ሊሰጡት ይችላሉ። ከዚህ ቀደም ለፖል ቴርጋት ወይንም ለስለሺ ስህን ይሰጥ የነበረው ይህ ስም አሁን ላይ ለዮሚፍ ቀጀልቻ ቢሰጠው ላያስማማ አይችልም። የዓለም ክብረ ወሰንን መስበር ለረጅም ጊዜ ስመኝ የነበረው ነገር ነው አለ ሴባስቲያን ሳዌ። ይህንን ማሳካቴ ለእኔም ሆነ ለሩጫ ስፖርት ትልቅ ትርጉም አለው። ይህ ውጤት ከበስተጀርባ የተሰራውን ጠንካራ ስራ፣ የቡድኔን ድጋፍና የቴክኖሎጂ ፈጠራ ውጤቶችም ምስክርነት አላቸው። በስፖርቱ አዲስ ምዕራፍ ውስጥ ተሳታፊ በመሆኔ ክብር ይሰማኛል የሚል ሐሳቡን አጋራ። ኪፕቾጌ አጥሩ ሊሰበር እንደሚችል አሳይቶ ነበር። ሴባስቲያን ሳዌና ዮሚፍ ቀጀልቻ ይህንን በተግባር አደረጉት። የሴባስቲያን ሳዌን የዓለም ክብረ ወሰን ለየት የሚያደርገው አትሌቱ የማራቶን ክብርን ለማዳን ከዚህ ቀደም ባደረጋቸው ተግባራት ነው። ባለፈው ሐምሌ ወር ላይ ኬንያዊቷ ሩት ቼፕንጌቲች የአሁኗ የዓለም ክብረ ወሰን የሴቶች ባለቤት በቺካጎ የዓለም ክብረ ወሰንን በሰበረች በጥቂት ወራት ውስጥ በዶፒንግ ተይዛ ታገደች። የዚያኔ ሴባስቲያን ሳዌ እንደ ማንኛውም የስፖርቱ አፍቃሪ ተከፍቶ ነበረ። ሆኖም የእርሱ ስጋት ከዛም የላቀ ነበር። ምክንያቱም የበርሊን ማራቶን የዓለም ክብረ ወሰን ሙከራ ለማድረግ 2 ወራት ብቻ ነበር የቀሩት። ምንም እንኳ እርሱ የሚሰለጥነውና በወኪልነት የሚጠቀማቸው ሰዎች ከቼፕንጌቲች ጋር የተለያየ ቢሆኑም ሁለቱም ግን ኬንያውያን ናቸው። ኬንያ በአሁኑ ሰዓት ከ100 በላይ አትሌቶች በዶፒንግ የታገዱባት ሀገር በመሆኗ ሌላ ኬንያዊ ክብረ ወሰን ቢሰብር ጥርጣሬ መነሳቱ አይቀርም በማለት ሴባስቲያን ሳዌ እጅግ ተጨነቀ። የሳዌ ወኪል ኤሪክ ሊሎት እና አሰልጣኙ ክላውዲዮ ቤራርዴሊ ይህንን ስጋት ለመቅረፍ አንድ ሐሳብ አቀረቡ። ሴባስቲያን ሳዌ በለንደንና በበርሊን ውድድሮች ዋዜማ ታይቶ በማይታወቅ የዶፒንግ ምርመራ ብዛት እንዲፈተሽና ለአትሌቲክስ ታማኝነት ክፍል አትሌቲክስ ኢንተግሪቲ ዩኒት ጥያቄ አቀረቡ። ሳዌ በሐሳቡ ተስማማ። በዚህ መሰረት የ2025 የበርሊን ማራቶንን ከመሮጡ 2 ወራት ጀምሮ 25 ጊዜ ተመረመረ። ሁሉንም ምርመራዎች በስኬት አለፈ። በበርሊን 2:02:16 በመግባት አሸነፈ። ያሰበውን የዓለም ክብረ ወሰን ባይሰብርም በርሊንን ግን በበላይነት ተቆጣጠራት። ታዲያ ይህንን ያደረገበት ዋነኛ ምክንያት የማራቶን ክብረ ወሰኖች ጤናማ በሆነና ምንም አይነት ኢፍትሃዊ የሆኑ ተግባራቶች ሳይደረጉበት ማሸነፍ እንደሚቻል ለዓለም ለማሳየት ነበረ።
ተመሳሳዩንም በዚሁ በለንደን ማራቶን አደረገ። የአንድ የዶፒንግ ምርመራ ወጪ እስከ $2000 ሊደርስ ይችላል። ታዲያ ይህ አትሌት 25 የሚጠጋ ምርመራ ሲያደርግ $50,000 ገደማ ገንዘብ በመክፈል ነበር። ይህንን ሁሉ ያደረገው ተአማኝነቱን ለማስመስከር ነው። በ2026ም በአመት እስከ 25 ጊዜ ምርመራ በማድረግ 1:59:30 በመግባት ንጹህ በሆነ ሁኔታ የዓለም ክብረ ወሰን እንደሚሰበር ከ2 ሰዓት በታችም እንደሚገባ ለዓለም አሳየ። በዚህ የማራቶን ውድድር ላይ በወንዶች ሴባስቲያን ሳዌና ዮሚፍ ቀጀልቻ ብቻ አይደለም ክብረ ወሰን ሰብረው የገቡት፣ ይልቁኑ በሴቶቹም ተመሳሳዩ ተደርጓል። ትዕግስት አሰፋ በተከታታይ 2 ጊዜ በለንደን ማራቶን በሴቶች ብቻ የተሮጠ የዓለም ክብረ ወሰንንም ሰብራ መግባት ችላለች። የወንዶቹ ውድድር የ2 ሰዓት አጥር ሲደረመስበት በ2026 የለንደን ማራቶን የሴቶች ውድድር አዲስ ታሪክ ተመዝግቧል። የ2024 የኦሎምፒክ የብር ሜዳሊያ ባለቤቷ ኢትዮጵያዊቷ ትዕግስት አሰፋ ኬንያውያኑን ተቀናቃኞቿን ሄለን ኦቢሪና ጆስሊን ጄፕኮስጋይን ከኋላ አስከትላ በሚገርም የታክቲክ የበላይነት 2 ሰዓት ከ15:41 በሆነ ሰዓት የሴቶች ብቻ የዓለም ክብረ ወሰንን አስመዝግባ አሸነፈች። ትዕግስት ባለፈው ዓመት በዚሁ ለንደን ላይ ተመሳሳዩን ክብር 2 ሰዓት ከ15:50 በመግባት ይዛው ነበረ። አሁን በ9 ሰከንድ አሻሻለችው። ሄለን ኦቢሪ ለመጀመሪያ ጊዜ በአሯሯጮች ታግዛ በሮጦችበት በዚህ ውድድር የግል ምርጥ ሰዓቷን 2 ሰዓት 15:53 በማድረግ ሁለተኛ ሆና አጠናቀቀች። የ2021 የለንደን ማራቶን አሸናፊዋ ጄፕኮስጋይ 2 ሰዓት ከ15:55 በሆነ ሰዓት ሶስተኛ ሆና ለመጨረስ ተገደደች። የሚገርመው ነገር መሪዎቹ ግማሹን ማራቶን 1:06:12 ቢጨርሱም ፓውላ ራድክሊፍ እንደ አውሮፓውያኑ አቆጣጠር 2003 ከወንዶች ጋር በሮጠችበት ወቅት ያስመዘገበችውን 2:15:25 የለንደን ኮርስ ክብረ ወሰንን መስበር ሳይችሉ ቀርተዋል። ከወንዶቹ በተቃራኒ ሴቶቹ በሁለተኛው አጋማሽ ፍጥነታቸው ቀንሶ ነበር። በተለይ ከ40 ኪሎ ሜትር በኋላ ትዕግስት አሰፋ ፍጥነቷን በከፍተኛ ሁኔታ በመጨመር ተቀናቃኞቿ ሊደርሱባት ከማይችሉበት ርቀት በላይ ሆና ፍጻሜውን መስመር መሻገር ቻለች። ሳጠናቅቅ የጮኩት የዓለም ክብረ ወሰኑን በመስበሬ ነበረ። በዝግጅቴ ወቅት በፈጣን ሩጫ ጠንክሬ ሰርቻለሁ፣ ውጤቱም ተገኝቷል። እግዚአብሔር ይመስገን፣ እጅግ ተደስቻለሁ ብላለች። ትዕግስት አሰፋ ከአሸናፊነትና ከሰዓት ጉርሻ ወይንም ቦነስ ጋር ተጠቅልሎ እስከ $280,000 ገንዘብ አግኝታለች። ኦቢሪ $105,000፣ ጄፕኮስጋይ $97,000 አግኝተዋል። በወንዶቹ ደግሞ ሴባስቲያን ሳዌ $330,000 ገንዘብ ማግኘቱ ተሰምቷል። ትዕግስት አሰፋ እንደ አውሮፓውያኑ አቆጣጠር በ2022 ሪያድ ማራቶን ለመጀመሪያ ጊዜ ስትሳተፍ 2 ሰዓት ከ34:01 ሰባተኛ ሆና ነበር ያጠናቀቀችው። በወቅቱ ማንም ሰው ከ4 ዓመት በኋላ የዓለም ምርጥ ማራቶን ሯጭ ትሆናለች ብሎ አልገመተም። ካለፉት 7 ማራቶኖቿ ውስጥ በ4ቱ አሸንፋለች። ከዚህም ውስጥ 3ቱ የዓለም ክብረ ወሰን የተመዘገበበት ነበረ። በበርሊን 2022 2:15:37 ገብታ አንደኛ ሆነች። በዚያው በርሊን 2023 2:11:53 ገብታ አንደኛ ሆና ስታጠናቅቅ የዓለም ክብረ ወሰንንም ያዘች። በለንደን 2024 2:16:23 ገብታ ሁለተኛ፣ በኦሎምፒክ ፓሪስ ላይ በ2024 2:22:58 ሁለተኛ፣ በለንደን 2025 2:15:51ኛ፣ እንዲሁም የሴቶች ብቻ የዓለም ክብረ ወሰን በ2025 ዓለም ሻምፒዮና በጃፓን 2:24:45 ሁለተኛ፣ በ2026 በለንደን 2:15:41 አንደኛ የሴቶች ብቻ የዓለም ክብረ ወሰን ጭምር። በለንደን የሴቶች ኤሊት ውድድር የሚካሄደው ወንዶች ሯጮች ሳይኖሩበት ነው። የዓለም አትሌቲክስ እንዲህ ባሉ ሁኔታዎች ለሚመዘገቡ ውጤቶች የተለየ የዓለም ክብረ ወሰንና እውቅና ይሰጣል። የትዕግስትም ለዚህ ነው የዓለም ክብረ ወሰን የተባለው። ወንዶች አሯሯጮች ባሉበት ድብልቅ ውድድር ፈጣኑ ሰዓት 2:09:56 ሲሆን ይሄም በሩት ቼፔንጌቲች የተመዘገበ ነበረ። ሆኖም ቼፔንጌቲች በጥቅምት 2025 የ3 ዓመት የዶፒንግ ጥሰት በመተላለፏ እገዳ ላይ ትገኛለች። ውድድሩ በትዕግስት አሰፋ፣ በኬንያውያኑ ሄለን ኦቢሪና ጆስሊን
ቬስሊን ጄፕኮስጋይ መካከል እስከ መጨረሻው ድረስ የተደረገም ትንቅንቅ ነበረ። ቀጣዩ ለትዕግስት አሰፋ ትልቅ የሚባለው ፈተና የዓለም ክብረ ወሰንን መልሳ መቀበል ነው። በርሊን ላይ 2:11:53 ገብታ የሰበረችው የዓለም ክብረ ወሰን በ2:09:56 ተሻሽሏል። በድብልቅ ወይንም የወንድ አሯሯጮች ባሉበት ትዕግስት ይህንን የዓለም ክብረ ወሰን መልሳ ለመቀበል ህልም እንዳላት ደጋግማ ስትናገር ሰምተናታል። ይሳካላት ይሆን? ሁላችንም ቀጣይ እንመለከታለን። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። If a pacemaker is going to make it 25k, these athletes, the big three, Abiri, Asafa, Jepkosgei, are they better off saying, go even faster and do you want to bank time in the first half, or physiologically is that so risky? We saw Jepkosgei blow up, falling if you like, in the last couple of miles last year. We're some minutes or so of halfway. It's a lovely split, I think mentally for the athletes as well, hitting that halfway point, and for us as spectators, you can really start getting excited about what they're doing. It's a shame we're down to just 2 pacemakers already. I think we have lost Evert Belak, and no apologies, that's one of the male pacemakers. It is Desi perhaps we've lost, and here with Sige Gebrselassie and Miriam Chebet. I got the pacemakers that you get for London Marathon are significant. Gebrselassie has run sub 65 minutes for the half marathon 3 times. She's been there with pace 1 on her chest. Chebet with pace 2 on her chest. Won the Istanbul half this year in just outside 66 minutes. So they're world-class athletes in their own right. And I think that's why perhaps, that's a bit of an issue there for Chebet. Abiri did manage to get her bottle. Everyone stayed on their feet. And Chebet, as a pacemaker, that's the one out of this group. That's 1 out of the 5 that you would want to have to go back like that. And we know, you wouldn't want that to happen to a racer. But I think Chebet, hopefully she can get back and continue to help with pacemaking. Yeah, I get flinchy with things like that, because I've got to say, like, the pacemakers do fantastic jobs, but one of the key ones is not getting in the way of the elite athletes. And if Helen had gone down there, I'd have been heart in my mouth moment, but she stayed on her feet. She would have had to kind of accelerate a little bit to get on the back, but hopefully all back to normal, and the pacemaker can get her back to the front. But she did that thing when she went back for a model, which I always get told not to. But anyway, it's all they're gonna be a bit relieved here, getting over Tower Bridge and turning and getting towards halfway. See that split, see the fact they're working hard is matched by the fact they're getting a good time under their belt. So that was always a relief to know, yes, I know it feels hard, but I am running quick. 20 kilometres, 62:41. You can see the comparison here to world record split, 63:12. So Asafa, Jepkosgei, Abiri locked in the battle here, and great to see Chebet is easing her way back up to the front. Pink and yellow paces vest, all the pacemakers wearing the same colour vest to help distinguish them from the racers. I think that halfway point coming up for the elite women.
inside the world record, but it has slowed ever so slightly. So this is a case of
this, I'm going to get the drink in and fuel up. I'm not necessarily think that's a good idea for everyone's behind to allow that to happen, because even at this late stage, this fueling that they're getting on is not necessarily going to make the difference, but it's certainly going to, if it's even 1% extra, it's worth taking on, taking the time over. She just offered Tigges a drink there. I'll tell you what, that was a real gamesmanship there. That was wow. I mean, surely that's a little bit of mind game, saying, I got so 1 hour 55 minutes. I'm going to offer some of my toughest competition here in the marathon a tip of my drink. But የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ኢትዮጵያዊቷ ትዕግስት አሰፋ በሁለት ኬንያውያን አትሌቶች መካከል ተከባ ይህንን ውድድር እያደረገች ነው የምትገኘው። የኤሊት ውድድሮቹም በአሁኑ ሰዓት ሶስቱ አትሌቶች ወደ ሁለት ዝቅ ለማለት የተንደረደሩ ነው ያሉት። ሴባስቲያን ሳዌ አሁንም ውድድሩን እየመራ ነው የሚገኘው። ዮሚፍ ቀጀልቻ ከኋላ ሆኖ ይህንን ኬንያዊ አትሌት እየተከተለው ይገኛል። በጣም አስገራሚ የሚባል ውድድር እየተመለከትን ነው በለንደን። ሴባስቲያን ሳዌ ያለፈው ዓመት የለንደን ማራቶን አሸናፊ ክብሩን መልሶ ለማስጠበቅ ፍላጎቱ ያለው ይመስላል። ለመጀመሪያ ጊዜ ማራቶን ውድድርን በለንደን እየሮጠ የሚገኘው ዮሚፍ ቀጀልቻ ብዙዎች ባልጠበቁበት ሁኔታ እስከ ውድድሩ የመጨረሻ ምዕራፍ ከመሪዎቹ ተርታ ሆኖ እየተከተለ ነው የሚገኘው። የ31 ዓመቱ ሴባስቲያን ሳዌ ከዚህ ቀደም በበርሊን ማራቶን በ2025 አሸናፊ ሆኖ እንዳጠናቀቀ ይታወሳል። ይህ አትሌት በግማሽ ማራቶን በአገር አቋራጭ ውድድር ለኬንያ ትልልቅ የሚባሉ ክብሮችን ማሳካት የቻለ ነው። ሴባስቲያን ሳዌ የመጀመሪያ የለንደን ማራቶን ውድድሩን በ2025 አሸንፎ እንዳጠናቀቀ ይታወሳል። ዘንድሮም ተመሳሳይ ክብሩን ለማስጠበቅ ነው ፍላጎቱ ሴባስቲያን ሳዌ። የዮሚፍ ቀጀልቻ ግን እጅግ የሚገርም ነው። የመጀመሪያ የማራቶን ውድድሩን እያደረገ የሚገኘው የ28 ዓመቱ ሯጭ ማንም በዚህ ደረጃ ይሆናል ብሎ የጠበቀው የለም። ለኢትዮጵያ በዓለም ሻምፒዮና በ10000 ሜትር የብር ሜዳሊያዎችን 2019 ዶሃና 2025 ቶኪዮ ላይ ማስመዝገብ የቻለ ሯጭ ነው። በቤት ውስጥ ውድድሮች በ3000 ሜትር አስገራሚ የሚባሉ ድሎችን ለኢትዮጵያ አስመዝግቧል። 2 የወርቅ ሜዳሊያ ፖርትላንድ ኦሬገን 2016 እና በበርሚንጋም 2018 ላይ ወርቅ አምጥቷል። እነዚህ ሁለት አትሌቶች ከጀርባቸው በቅርብ ርቀት ጃኮብ ኪፕሊሞ ይታያል። የሴቶቹ ውድድር 2 ሰዓት ከ10 ደቂቃ በላይ ሮጠውበታል። አሁንም ከፊት ሆና ሄለን ኦቢሪ እየመራች ትገኛለች። ሄለን ኦቢሪ በትራክ ለኬንያ ያላስመዘገበችው አይነት ክብር ያላስመዘገበችው አይነት ስኬት የለም ብሎ በድፍረት መናገር ይቻላል። ከ1500 ሜትር ጀምሮ እስከ 10000 ሜትር ድረስ የምትሮጠው ሄለን ኦቢሪ የ36 ዓመቷ አንጋፋ አትሌት ወደ ማራቶን ፊቷን ካዞረች በኋላ በ2023 የቦስተን ማራቶን የወርቅ ሜዳሊያ፣ በኒውዮርክ 2023 የወርቅ ሜዳሊያ፣ በ2024 የቦስተን ማራቶን የወርቅ ሜዳሊያ፣ ዳግም በ2025 ቦስተን ላይ ኒውዮርክ ላይ ወርቅ ሜዳሊያን ወስዳለች። ከዛ ባለፈ ለንደን ላይ የመጀመሪያ ወርቅ ሜዳሊያውን ለመውሰድ ነው ከፊት እየታገለች የምትገኘው። በኒውዮርክ እና በቦስተን ከዚህ በፊት የብር ሜዳሊያዎችን ወስዳለች። ፍጥነቷን ጨምራ ከፊት ሆና ለመምራት እየሞከረች ነው። ትዕግስት አሰፋ፣ ጆስሊን ጄፕኮስ ጋር እየተከተሏት ይገኛሉ። ትዕግስት አሰፋ በለንደን ማራቶን ከዚህ ቀደም በአሸናፊነት አጠናቃለች። ያውም ደግሞ የሴቶች ብቻ የዓለም ክብረ ወሰንን በመስበር ነው ከዚህ ቀደም ያሸነፈችው። እቺ አትሌት የ800 ሜትር አትሌት መሆኗ ይታወሳል። ከዚህ ቀደም በትራክ 800 ሜትር ላይ ነበረ ትሮጥ የነበረችው። እናም የመጨረሻዎቹን የማራቶን ሜትሮች በስፕሪንት ተስፈንጥሮ ለመውጣት እድሉ አላት። ነገር ግን ተመሳሳዩን ሙከራ ያደረገችባቸው 2 አጋጣሚዎች ሳይሳኩላት ቀርቷል። በፓሪስ ኦሎምፒክ
ሲፈን ሐሰን በመጨረሻዎቹ ሜትሮች ላይ ተስፈንጥራ በመውጣት የኦሎምፒክ የወርቅ ሜዳሊያዋን እንደወሰደችባት ይታወሳል። ከዛ ባለፈ በቶኪዮ ፔሬስ ጀብቺርቺር ኬንያዊቷ አትሌት በተመሳሳይ አይነት መንገድ ትዕግስትን አሸንፋታለች። ትዕግስት ለንደን ላይ ከዚህ በፊት የብር ሜዳሊያ፣ ለንደን ላይ ከዚህ በፊት የወርቅ ሜዳሊያ አላት። ሶስተኛ የለንደን ማራቶን ሜዳሊያዋን ለማሳካት ነው እየታገለች የምትገኘው። መረሳት የሌለባት ባለ ሰማያዊ ለባሿ ጆስሊን ጀብኮስጋይ ናት። የ32 ዓመቷ ኬንያዊት በለንደን ማራቶን ከዚህ በፊት አሸንፋ ታውቃለች። 2021 ላይ የወርቅ ሜዳሊያ ለንደን ላይ ወስዳለች። በ2022 የብር ሜዳሊያ ለንደን ላይ ወስዳለች። በ2025 የብር ሜዳሊያ ለንደን ላይ ወስዳለች። በ2024 ነሐስ ለንደን ላይ ወስዳለች። እነዚህን ሜዳዎች ይህንን ኮርስ በለንደን ጠንቅቃ ታውቀዋለች ጆስሊን ጀብኮስጋይ። እቺ ኬንያዊት አትሌት ልትዘነጋ ልትረሳ አይገባም። አሁንም ከአሸናፊዎቹ ዝርዝር የመሆን እድል አላት። ሶስቱም አትሌቶች ፍጥነታቸውን የጨመሩ ይመስላል። ትዕግስት አሰፋ ግን ከሁሉ ቀድማ ለመውጣት እየሞከረች ነው የምትገኘው። የቀድሞ የዓለም የክብረ ወሰን ባለቤት ትዕግስት አሰፋ በቀኝ በኩል ፍጥነት ጨምራ ለመውጣት እየሞከረች ትገኛለች። ተመልከቷት። ኢትዮጵያዊቷ የ27 ዓመት አትሌት ትዕግስት አሰፋ አሁን ፍጥነት የጨመረች ይመስላል። ኬንያውያኑ አትሌቶች መልስ ለመስጠት ተቸግረዋል። ትዕግስት አሰፋ ባለፈው ዓመት በለንደን ማራቶን የሴቶች ብቻ የዓለም ክብረ ወሰንን ሰብራ ያሸነፈችው አትሌት አሁን የሚደርስባት ያለ አይመስልም። በሷና በተከታዮቿ መካከል የ50-60 ሜትር ልዩነት ፈጥራለች። ትዕግስት በቀኝ በኩል ያለውን ጥፋት ካገኘች አሁን ከፊት ለፊቷ የመጨረሻው መስመር ብቻ ነው የሚቀራት። ተመልከቷት። ትዕግስት እየተንደረደረች ትገኛለች። የፓሪስ ኦሎምፒክ የብር ሜዳሊያ ባለቤት፣ የኢትዮጵያ የማራቶን ክብረ ወሰን ናሽናል ሬከርድ ባለቤት 2:11:53 ትዕግስት በተከታታይ 2 የለንደን ማራቶኖች አሸናፊ ሆኖ ለማጠናቀቅ የመጨረሻ ፍጥነቷን እየተጠቀመች ትገኛለች። ተመልከቷት። ትዕግስት እየተንደረደረች ነው። አሸነፈች። ትዕግስት አሰፋ ባለፈው ዓመት በሴቶች ብቻ የተሮጠ የዓለም ክብረ ወሰንን ሰብራ አጠናቃ ነበር። ዘንድሮም በተመሳሳይ በሴቶች ብቻ የተሮጠ የዓለም ክብረ ወሰንን ሰብራ በለንደን ማራቶን አሸንፋለች። ሄለን ኦቢሪ ሁለተኛ፣ ጆስሊን ጀብኮስጋይ ሶስተኛ። እነዚህ ሶስት አትሌቶች ለብቻቸው ሆነው ረጅሙን የማራቶን ክፍል ሲሮጡና ሲመሩ ነበረ። አሸናፊዋ ኢትዮጵያዊቷ ትዕግስት አሰፋ ሆናለች። መልካሙ አትሌት በገመደው ደደፎ የምትሰለጥነው ትዕግስት አሰፋ ተመልከቱ፣ ከአሰልጣኟ ጋር ተቃቅፋለች። ትዕግስት አሰፋ ባለቤቷ ኢዮብ ከፊት ለፊቷ በጣም በሚገርም የፍቅር ሁኔታ ደስታቸውን በጋራ ገልጸዋል። ትዕግስት አሰፋ በተከታታይ 2 የለንደን ማራቶኖች አሸናፊ ሆና ማጠናቀቅ ችላለች። በቶኪዮ ዓለም ሻምፒዮና እቺ አትሌት በመጨረሻዎቹ ሜትሮች ነበረ ሁላችንም እንደምናስታውሰው በፔሬስ ጀብቺርቺር ተቀድማ የወርቅ ሜዳሊያውን ያጣችው የቀድሞ የዓለም ክብረ ወሰን ባለቤት ናት ትዕግስት አሰፋ። ሩት ቸፐንጌቲች ይህንን የዓለም ክብረ ወሰን እስክትነጥቃት ድረስ 2:11:53 የዓለም ክብረ ወሰን ነበር። ደስታዋን ተመልከቱት፣ ጩኸቷን ተመልከቱት። ይገባታል። እጅግ ከፍተኛ የሚባለውን ጉርሻ የገንዘብ ጉርሻ የምትወስድ ይሆናል ትዕግስት አሰፋ። በአዲዳስ የምትሮጠው ትዕግስት በተከታታይ 2 የለንደን ማራቶኖች ላይ በሴቶች ብቻ የተሮጠ የዓለም ክብረ ወሰንን በመስበር አሸንፋለች። ደስታዋን አሁን እያጣጣመች ነው የምትገኘው። ዋው ይገርማል። ትዕግስት በጣም ጥሩ ሩጫ በታክቲክ የበላይነት ያሳየችበት አስገራሚ አጨራረስ፣ በመጨረሻም የወርቅ ሜዳሊያ። አሁን ደጊቱ አዝመራውን ነው እየተመለከትን የምንገኘው። ሌላኛዋ ኢትዮጵያዊት ይህንን ውድድር 4ኛ ሆና ለማጠናቀቅ ተቃርባለች።
ነገር ግን ካሸናፊዎቹ ጋር ያላት የደቂቃ ልዩነት እጅግ የሰፋ ነው። ደጊቱ አዝመራው በጣም የምትደሰትበት ውጤት እንደሚሆን ምንም ጥርጥር የለውም። ለደጊቱ አዝመራውም ቢሆን እንደነዚህ ያሉ ጠንካራ አትሌቶች በተደረደሩበት በዚህ ውድድር ላይ አራተኛ ሆኖ ማጠናቀቅ ቀላል የሚባል አቺቭመንት አይደለም። ይገርማል የትዕግስት አሰፋ እድገት። እቺ አትሌት የመጀመሪያ የማራቶን ሩጫዋን ሳውዲ አረቢያ ሪያድ ላይ ነበረ ያደረገችው በ25 ዓመቷ በ2022 የዚያኔ ስትገባ 2 ሰዓት 34 ደቂቃ ከ01 ሰባተኛ ሆና ነበር የጨረሰችው። በአራት ዓመታት ውስጥ ትዕግስት አሰፋ እንዲህ ባለ ሁኔታ ተቀይራ የዓለምን የሴቶች የማራቶንን መድረክ ትቆጣጠራለች ብሎ የገመተ የለም። የሚገርመው ከዛ በኋላ ባደረገቻቸው 7 የማራቶን ሩጫዎች 4ቱን በአንደኛነት ነው ያጠናቀቀችው። በለንደን 2 ጊዜ፣ በበርሊን 2 ጊዜ ሜጀር ማራቶኖቹን በበላይነት ጨርሳለች። ማን ያምናል? ከ4 ዓመት በፊት እቺ አትሌት 2:30 ቤት ምትገባ አትሌት 2:34 ውድድሯን ምትጨርስ ነበረች ቢባል ደግሞ እድሜዋም ገና ነው። 29 ዓመቷ ላይ የምትገኘው ትዕግስት አሰፋ ከዚህ በኋላ ለረጅም ዘመናት የሴቶች የማራቶንን መድረክ ተቆጣጥሮ የመቆየት አቅሙ አላት። ለኢትዮጵያ በትልልቅ መድረኮች ላይ ትልልቅ የሚባሉ ክብሮችን የማሳካት እድሉ ገና ከዚህ በኋላ ይጠብቃታል። ወደ ወንዶች ውድድር ተሸጋግረናል። አዎ አሁን ሁለቱ አትሌቶች ብቻ ለብቻቸው ቀርተዋል። ሴባስቲያን ሳዌና ዮሚፍ ቀጀልቻ ረጅሙን የማራቶን ክፍል አጠናቀው ለሁለት ቀጣዩን 5 ኪሎ ሜትር ያነሰ ሩጫ ለማድረግ እየተንደረደሩ ነው የሚገኙት። ጃኮብ ኪፕሊሞ አሁንም ባክግራውንድ ውስጥ ይታያል። ነገር ግን እነዚህ አትሌቶች ላይ ለመድረስ የሚቻለው አይመስልም። ተመልከቱት፣ ፍጥነታቸውን ተመልከቱ። እነዚህ አትሌቶች እያንዳንዱን የ5 ኪሎ ሜትር ስፕሊት 14 ደቂቃ ገደማ ነበረ ሲገቡ የነበረው። አሁን ግን ከ14 ደቂቃ በታች የመጨረሻውን 5 ኪሎ ሜትር ስፕሊት ያጠናቀቁ ይመስላሉ። እንደዚሁ ባለው መንገድ የሚቀጥሉ ከሆነ ምናልባትም የዓለም ክብረ ወሰን ሊገነደስ ይችላል። ከዛ ባለፈ ደግሞ ከ2 ሰዓት በታች የመግባትም እድል አላቸው። እነዚህ አትሌቶች በታሪክ ተደርጎ የማይታወቀውን አዲስ ነገር ሊፈጽሙ ይችላሉ። ኬልቪን ኪፕቱም ነው የዓለም ክብረ ወሰንን የያዘው 2:00:35 ምናልባት ከዛ በታች የመግባት እድል አሁንም አላቸው። አመንንጎሌ ኬንያዊቱ አትሌት ውድድሯን ስታጠናቅቅ አይተናል። በለንደን ማራቶን 5ኛ ሆና አጠናቃለች። ወደ ወንዶቹ ተመልሰናል። ዮሚፍ ቀጀልቻ በትራክ ውድድሮች ከ1500 ሜትር ጀምሮ ትልልቅ የሚባሉ ስኬቶችን ያስመዘገበ ሰው ነው። የመጀመሪያ የማራቶን ሩጫውን እንዲህ ባለ መንገድ ይሮጣል ብሎ የገመተ አንድም ሰው አልነበረም። በ1500 ሜትር 3 ደቂቃ ከ32:59 ያለው ምናልባት ይህንን ፍጥነቱን ተጠቅሞ መጨረሻ ላይ ሴባስቲያን ሳዌ ጉድ ሊሰራው ይችላል። 1 ማይልን 3 ደቂቃ ከ58 ሮጧል። በ3000 ሜትር በ5000 ሜትር የሚገርሙ ሰዓቶች አሉት። በተለይ ኦስሎ ላይ በ2024 12 ደቂቃ ከ38 የገባበት የ5000 ሜትር ፈጣኑ ሰዓቱ ነው። በ7 ደቂቃ 23 የ3000 ሜትር ፈጣን ሰዓት አለው። 10000 ሜትርን 26:31 አለው። ተመልከቱ ስፕሊታቸውን። እነዚህ አትሌቶች አንዱን ኪሎ ሜትር በምን አይነት ፍጥነት እየገነደሱት በምን አይነት ፍጥነት እየቆረጡት እንዳለ እጅግ ፍላት በሆነው በለንደን ማራቶን የመጀመሪያ ማራቶን ሩጫውን ያደረገው ዮሚፍ ቀጀልቻ በግማሽ ማራቶን ብሔራዊ ክብረ ወሰን ባለቤት እንደሆነ ይታወቃል። ቫሌንሲያ ላይ በ2024 የገባበት 57 ደቂቃ 30 ሰከንድ ብሔራዊ ክብረ ወሰን ነው። ለአጭር ጊዜም ቢሆን የዓለም ክብረ ወሰን ሆኖ ከዚህ በፊት ተቀምጦ ያውቃል። በ10 ኪሎ ሜትር
ይሄ አትሌት 26 ደቂቃ ከ37 አለው። ተመልከቱ ሴባስቲያን ሳዌ የመጨረሻ ፍሳሹን ወስዷል። የመጨረሻ ፈሳሹን ወስዷል። አዎ ሴባስቲያን ሳዌ ፈጣን የሚባለው ሰዓቱ 2:02:27 ነው። ለዮሚፍ ቀጀልቻ ግን የማራቶን ፈጣን ሰዓቱን ማሳየት አንችልም፣ ምክንያቱም ይሄ የመጀመሪያው ሩጫ ስለሆነ። ፈጣን የሚባል ሩጫ ሁለቱ አትሌቶች እያደረጉ ነው። አሁንም እየገፉት ነው ያሉት። እነዚህ አትሌቶች ተመልከቱት ፕሮጀክት ሰዓቱን 1 ሰዓት ከ59 ከ39 ገደማ የመግባት እድል አላቸው። ከ2 ሰዓት በታች የመግባት እድል አላቸው። ሁለቱ አትሌቶች ለብቻቸው ተነጥለው ወጥተው ማራቶኑን በፍጥነት እየገፉት ነው የሚገኙት። ሴባስቲያን ሳዌ ከዚህ በፊት በለንደን ማራቶን አሸናፊ ሆኖ አጠናቆ ያውቃል። እያየን ያየነውን ነገር እየተመለከትን ያለነውን ነገር ለማመን በጣም የሚከብድ ነው። የግማሽ ማራቶን ፈጣን የሚባሉ ሰዓቶች አሏቸው። ነገር ግን በማራቶን እነዚህ አትሌቶች ተአምር ያስመለክቱን ይሆን ወይ? ተመልከቱ፣ የዓለም ክብረ ወሰን 2:00:35 ነው። ፕሮጀክት ተደርጎ ሊገቡ የሚችሉበት ሰዓት 1 ሰዓት ከ59:53 ነው። ከ2 ሰዓት በታች የመግባት እድል እንዳላቸው በአሁኑ ሰዓት ኮምፒውተሩ ፕሮጀክት አድርጎ ተንብዮአል። 4 ደቂቃ ገደማ ብቻ ነው የቀራቸው እንደማለት ነው። አድማጮች፣ ተመልካቾች፣ ዮሚፍ ቀጀልቻ ሴባስቲያን ሳዌ በሰው ልጅ ታሪክ ለመጀመሪያ ጊዜ ይፋዊ በሆነ ውድድር ከ2 ሰዓት በታች ይገቡ ይሆን? ከዚህ በፊት 2019 ላይ ኢኒዮስ ባዘጋጀው የ1:59 ቻሌንጅ ኤልዩድ ኪፕቾጌ 1 ሰዓት ከ59 ደቂቃ ከ40 ገብቶ ማራቶንን አጠናቆ ያውቃል። ነገር ግን ያ ማራቶን ይፋዊ ውድድር አይደለም። ይልቁኑ ኤልዩድ ኪፕቾጌ 1:59 እንዲገባ ታቅዶ በርከት ባሉ አሯሯጮችና በተለያዩ ቴክኖሎጂዎች በመታገዝ የተደረገ ውድድር ነው። ይህ ግን ሌላ ነው። ይህ ይፋዊ ውድድር ነው። ሴባስቲያን ሳዌ ፍጥነቱን ጨምሯል። ዮሚፍ ቀጀልቻ የኬንያዊውን አትሌት ፍጥነት መቋቋም ይችል ይሆን? አብረን እንመለከታለን። ሴባስቲያን ሳዌ ከዚህ በፊት በበርሊን ማራቶን፣ በለንደን ማራቶን በ2025 አሸናፊ ሆኖ ሲያጠናቅቅ አይተነዋል። የማራቶንን ታሪክ ሪራይት የማድረግ እድል አላቸው፣ ዳግም ሰርዞ የመጻፍ። ሴባስቲያን ሳዌ በበርሊን ባለፈው ዓመት የግል ፈጣን ሰዓቱን 2:02:16 የሮጠ ሰው ነው። በዚሁ መድረክ ለንደን ላይ ባለፈው ዓመት 2:02:27 በመግባት አሸንፏል። ምንም አይነት የድካም ስሜት በሁለቱ አትሌቶች ፊት ላይ አይታይም። ምን ልንመለከት እንችላለን? ቫሌንሲያ ላይ ይሄ አትሌት ሴባስቲያን ሳዌ በ2024 ማራቶንን 2:02:05 ገብቷል። በዴንማርክ ኮፐንሃገን በግማሽ ማራቶን 58:05 የገባ አትሌት ነው። ጥርና የካቲት ላይ ባለፈው ዓመት በጉዳት ምክንያት ስትረስ ፍራክቸር ወይንም የአጥንት መሰንጠቅ ገጥሞት ያለ ውድድር ነበር የቆየው። ረዘም ላለ ጊዜ ራሱን በልምምድ አቆይቷል። ባለፈው ዓመት የበርሊን ማራቶንን ሲያሸንፍ ከማራቶን ውድድር 2 ወራት ቀደም ብሎ ከአትሌቲክስ ኢንተግሪቲ ዩኒት በጋራ በመሆን 25 የዶፒንግ ምርመራዎችን የደምና የሽንት ናሙናዎችን በመስጠት ንጹህ መሆኑን ክሊን ስፖርት አሁንም እንዳለ ለዓለም ለማሳየት የሞከረ ሰው ነው። የሀገሩ ልጅ ሩት ቼፔንጌቲች የዓለም ክብረ ወሰንን ከሰበረች ከጥቂት ወራቶች በኋላ በዶፒንግ ተከሳ የ3 ዓመት እገዳ ሲጣልባት ሴባስቲያን ሳዌ በቁጭት እኛ አትሌቶች አሁንም ንጹህ በሆነ መንገድ ማሸነፍ እንችላለን በማለት ለ2 ወራት 25 ምርመራዎችን ያደረገ ንጹህ አትሌት ነው። ለንደን ማራቶንንም ዛሬ ከመሮጡ በፊት ተመሳሳይ 25 ምርመራዎችን እንዳደረገ ሪፖርቶች ጠቁመዋል። ሴባስቲያን ሳዌ
በጣም የሚገርም ፍጥነት ጨምሯል። 1 ሰዓት ከ58 ደቂቃ ላይ ደርሰናል። ተመልከቱ። በዓለም ታሪክ ይህ ሆኖ አያውቅም። የሰው ልጅ ከ2 ሰዓት በታች የማራቶን ውድድርን በይፋዊ መድረክ ገብቶ አያውቅም። ሳይንስ እዚህ ጋር አልደረሰም። እነዚህ አትሌቶች በዘመናዊ የማራቶን ሩጫ በሳምንት ከ240 ኪሎ ሜትር በላይ ልምምድ ይሰራሉ። የሚያጠልቁት ጫማ እጅግ ዘመናዊ ከ100 ግራም በታች የሆነ፣ አመጋገባቸው በሳይንስ የተመከረ አስደናቂ የሚባል ነው። ተመልከቱ። 2 ሰዓት 00:35 የዓለም ክብረ ወሰን ነው። ሴባስቲያን ሳዌ ይህንን ሊጥለው ይችላል። የዓለም ክብረ ወሰንን ለመገንደስ የመጨረሻውን ጥፋት በቀኝ መስመር በኩል አድርጓል። ሴባስቲያን ሳዌ 1 ሰዓት ከ59 ከ2 ሰዓት በታች መግባት ይቻል ይሆን ወይ? በለንደን ምድር ይህ ተደርጎ አይታወቅም። ሴባስቲያን ሳዌ ተከታታይ ሁለተኛ የለንደን ማራቶን ድሉን ለማሳካት እየተንደረደረ የሚገኘው ኬንያዊ አዲስ ታሪክ ሊጽፍ ተዘጋጅቷል። ኦ ሴባስቲያን ሳዌ ከ2 ሰዓት በታች መግባቱ የተረጋገጠ ይመስላል። 1:59:28 29:30 1 ሰዓት ከ59 ከ30 ሴባስቲያን ሳዌ የዓለም ክብረ ወሰንን በመስመር ከ2 ሰዓት በታች ዮሚፍ 1 ሰዓት ከ59 ከ41 ሁለቱም አትሌቶች ከ2 ሰዓት በታች ማራቶንን ገቡ። ምንድነው እየተመለከትን የምንገኘው? የሰው ልጅ ወደ ጨረቃ በመንኮራኩር መጓዝ ችሏል። ሰማየ ሰማያትን በአጉሊ መነጽሮች በአስገራሚ ሁኔታ በቅርበት ተመልክቷል። የሚገርሙ ዘመናዊ ቴክኖሎጂዎችን በዘመናት ሂደት ተመልክተናል። ነገር ግን የሰው ልጅ ለመጀመሪያ ጊዜ ከ2 ሰዓት በታች የማራቶን ሩጫን ሲገባ አልተመለከትንም። አሁን ይህ ሆኗል። 2 ሰዎች ለዘመናት የተሮጠውን ማራቶን ከ2 ሰዓት በታች ገብተዋል። ኦ የሚገርም ነው። ጃኮብ ኪፕሊሞ ከቀድሞ የዓለም ክብረ ወሰን በታች ነው የገባው። የሚገርም ነው። አድማጮች፣ ተመልካቾች፣ የሰው ልጅ ከ2 ሰዓት በታች 2 ሰዎች ማራቶንን ማጠናቀቅ ቻሉ። የቀድሞ የዓለም ክብረ ወሰንን ጃኮብ ኪፕሊሞ ቢሰብረውም 2:00:35 በታች ቢገባም ነገር ግን 3ኛ ሆኖ ነው ያጠናቀቀው። ምንድነው ዘንድሮ የተመለከትን ያለ ነው? ምንድነው እያየን ያለ ነው? ዋው! ሴባስቲያን ሳዌ፣ ዮሚፍ ቀጀልቻ ታሪክ ሰርተዋል። ለዘለዓለም ከዛሬ 100,000 ዓመት በኋላም ማራቶን ለመጀመሪያ ጊዜ ከ2 ሰዓት በታች የተገባው መቼ ነው ተብሎ ቢጠየቅ ይህ ቀን በታሪክ ይመዘገባል። ኤፕሪል 26 2026 2 ሰዎች ሴባስቲያን ሳዌና ዮሚፍ ቀጀልቻ የተባሉ ለመጀመሪያ ጊዜ ማራቶንን ከ2 ሰዓት በታች በመግባት ማጠናቀቅ ችለዋል። ይህም በሰው ልጅ ታሪክ ለመጀመሪያ ጊዜ ተደርጎ የተመዘገበ ነው። አበበ ቢቂላ በባዶ እግሩ ሮምን በግዛቱ ስር ሲጠቀልላት 2 ሰዓት ከ15 ገደማ ነበር የገባው። ከ4 ዓመት በኋላ ዳግም ቶኪዮ ላይ ማራቶንን ኦሎምፒክ ላይ ጥቁሩ ሰው አቤ ሲያሸንፍ 2 ሰዓት 12 አካባቢ ነበር የገባው። አሁን ግን የሰው ልጅ ከ2 ሰዓት በታች ማራቶንን ገብቷል። ታምራት ቶላ የኦሎምፒክ የወርቅ ሜዳሊያ ባለቤቱ ይህንን ፍጥነት መቋቋም አቃተው። የኦሎምፒክ ክብረ ወሰንን 2 ሰዓት በመግባት ያጠናቀቀው አትሌት በዶሃ ማራቶን 2026 ላይ ያሸነፈው አትሌት እነዚህን ሯጮች መቋቋም አቃተው። የኒውዮርክ ማራቶን አሸናፊው የቶኪዮና የለንደን ማራቶንን ከዚህ በፊት በነሐስ ያጠናቀቀው ታምራት ቶላ 2 ሰዓት ከ3 ደቂቃ በታች መግባት ችሏል የለንደን ማራቶንን። ዋው! የግል ፈጣን ሰዓቱ ጭምር የተመዘገበበት ሆኗል።
congratulates his በገመዶ ደደፎ ስር የሚሰለጥኑት ሁለቱ አትሌቶች ዮሚፍ ቀጀልቻና ታምራት ቶላ for the European በጋራ ተቃቅፈው ማራቶናቸውን ጨርሰዋል። Abdi. That stands at ይህ ለዘመናት ከዚህ በኋላ ይነገራል። ይህ ለዘመናት ከዚህ በኋላ ይተረካል። Petros. 2026 የለንደን ማራቶን ኢትዮጵያውያን አስደናቂ ታሪክ ሰርተውበታል። Mark is going to survive another day. Yeah, Belgian athlete had a go at breaking his own record. የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። But the Boston and New York champion had to settle for second on the streets of London. Jocelyn Jepkosgei made it 5 consecutive podium finishes at this event. The Kenyan finished in 2 hours 15:55. Ailish McColgan, the best of the British athletes, 2 hours 24:51, and a national record for Uruguay and Julia Patanine in 8th place, 2:25:47. The surprise bronze medalist from the World Championships, showing that she can run the fast times to go with those championship accolades. Strong finishes from some of the other athletes. But the men's final, the elite men's results, Sebastian Sawe, the fastest time we've ever seen, 1 hour 59 and 30 seconds. That is one of the most impressive things that has ever happened in our sport. Yomif Kajalcha debuting in second place, 1 hour 59:41, and Jacob Kiplimo underneath the old world record, breaking his own Ugandan national record and only coming third in 2 hours and 28 seconds.